እግዚአብሔር አይን አለው ወይ? አዎ። ጆሮ አለው ወይ? አዎ። እጅ አለው ወይ? አዎ። እግር አለው ወይ? አዎ። ይዳበሳል? በፍጹም። እሱ ነው ትምህርቱ። ይሄን ነው መጠንቀቅ የሚያስፈልገው። ማወቅ የሚያስፈልገው ይሄን የሚዳበስ የሚዳሰስ ነው ወይ? አይደለም። ውሱን ነው ወይ? አይደለም። አይደለም በፍጹም። ቅድም ያልነው ነፋስ ውሱን ነው። በሥላሴ ዘንድ ሲታይ ውሱን ነው። ስለዚህ በአርአያውና በአምሳሉ ፈጠረን ማለት ብዙ ትርጉም የሚሰጠው ትንታኔ የሚሰጠው ረቂቅ የሆነ የእግዚአብሔር ቃል ነው። ስለዚህ በአርአያውና በአምሳሉ ፈጥሮናል ማለት ዋናው ራሱ አንድ ሥላሴን የምንመስልበት የነፍስ ጉዳይ ነው። ነፍስ ሶስት ባህሪያት አሏት። ነባቢት ናት፣ ለባዊት ናት፣ ሕያዊት ናት። ስለዚህ ለባዊት ነባቢት ሕያዊት ተበላለችና በለባዊነቱ አብ፣ በነባቢነት ወልድ፣ በሕያውነት መንፈስ ቅዱስ ይመሰላል። ሶስት ነፍስ አትባልም፣ አንድ ነፍስ ናት። አቡን ለመንፈስ ቅዱስ ሶስት ስም ነው፣ ሶስት አካል ነው፣ ሶስት ግብር ነው፣ ሶስት ክህነት ነው። ግን ሶስት አማልክት አይባልም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አማልክት አይባሉም። አብ ሁሉን ቻይ ነው፣ ወልድ ሁሉን ቻይ ነው፣ መንፈስ ቅዱስ ሁሉን ቻይ ነው። ሶስት ሁሉን ቻዮች አይባልም። አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። ሶስት ፈጣሪዎች አይባልም፣ አንድ ፈጣሪ ነው። ክብርና ምስጋና ይግባው እግዚአብሔር። ስለዚህ